Du gibst mir das Buch oder du gibst mir das Buch? የትኛው ነው? Der Mann glaubt der Frau nicht oder der Mann glaubt die Frau nicht? የትኛው ነው ትክክል? ፎርታይን ወይ ደግሞ የሚጠቅም ነገር ለምሳሌ አንድ ነገር ላስረዳችሁ። አሁን እዚህ ጋር ለምሳሌ ich gebe dir ከሆነ ich gebe dir ነው የሚወስደው፣ ዳቲቭ ነው የሚወስደው ማለት ነው። ዳቲቭ የሚወስድበት ምክንያት ጌብን ምንድነው? መስጠት ነው። እዚህ ጋር ተጠቃሚው ማን ነው? እናንተ ናችሁ። ወይ ደግሞ ich gebe dir ካልኩኝ እሰጣለሁ። እሺ ዛሬ በጣም ወሳኝ ትምህርት ነው ይዤላችሁ የመጣሁት በዳቲቭ እና አኩዛቲቭ ያ ዳቲቭ እና አኩዛቲቭ ዳቲቭ und አኩዛቲቭ ያ ኦኬ ዳቲቭ እና አኩዛቲቭ በጣም ብዙዎቻችንን የሚያስቸግር ትምህርት ነው። እኔም በአይንስ እና በአስቫይ እንዲሁም በቤአይንስ ሌቭል ያሉትን ነው ማስተምራችሁ። እርግጥ እንትኑ ህጉ ያው በሴአይንስ ሌቭልም ሴስፋይ ምን ተምትሉ አንዴ ህጉ ከወጣ ህጉ ምንድነው አንዴ ህጉን ከያዛችሁት የቨርቡ ልዩነት የሚያመጣው የዳቲቭ እና አኩዛቲቭ መሆን ካልሆነ በስተቀር ህጉ አንዱ ነው የሚሆነው በማንኛውም ሌቭል ማለት ነው። ዛሬ ግን በጣም በቀላል ሁኔታ በሚመች ሁኔታ ያው ከኔ ጋር የምትማሩት ጀማሪ ተማሪዎች ስለሆናችሁ ቋንቋውን ስለዚህ በሚመች ሁኔታ በቀላል መንገድ እንጀምራለን። እሺ አሁን ዳቲቭ እና አኩዛቲቭ ሁሌ ስንማር ማየት ያለብን ነገር ምን መሰላችሁ? በደንብ ላስረዳችሁ። ቨርቡን ነው። አሁን የተለያየ ቨርብ አለ አይደለ? ቨርብ ለምሳሌ ያው ታውቁታላችሁ። በጣም ለመናገር ያክል በዚህ ሌቭል በአይንስ ፓስቫይ በአይንስ ሌቭል ብዙ ጊዜ የምናውቃቸው ቨርቦች ለምሳሌ ሄልፕ አይደለ? መርዳት አይደለ? አኩዛቲቭ ነው ወይስ ዳቲቭ ነው የሚወስደው የሚለውን ነው ማየት ያለብን። ለምሳሌ ማለት ነው ለምሳሌ ሄልፍን ብናመጣ ስለዚህ ሁሌ አኩዛቲቭ እና ዳቲቭ የሚሆኑት በጀርመን ቋንቋ ላይ አኩዛቲቭ እና ዳቲቭ እንዲሆኑ የሚያደርጋቸው ቨርቦች ናቸው እንዳለ የሚወስኑት ማለት ነው። ስለዚህ ቨርቡን በደንብ እንደዚህ ማጥናት እንደዚህ በማጥናት ልታውቁት ትችላላችሁ። አንዳንዴ ደግሞ የተለያየ ህግ የሚመስል ነገር አለ እንመጣበታል። ስለዚህ አኩዛቲቭ እና ዳቲቭ ምንድነው ስንል አኩዛቲቭ የሚሆነው ብዙ ጊዜ ይሄ በቨርቡን ስትማሩ ተምራችሁታል። አይንስ አስፋ እየተማራችሁ ለምሳሌ እንቅስቃሴ ያለበት ነገር ሲሆን አኩዛቲቭ ይባላል። አኩዛቲቭ ነው የሚወስድ ኢንዲ አይደል? አኩዛቲቭ ስለሆነ ማለት ነው። ኢንዲ ኪርኸ ኦኬ በቨርቡን ስለሆነ መሄድ ስለዚህ አኩዛቲቭ ይወስዳል ኢንዲ። ምክንያቱም ኪርኸ ምንድነው ዲ ነው የሚወስደው አይደል? እሺ ዳቲቭ ሲሆን ደግሞ እንቅስቃሴ ሳይሆን ቮ የሚለውን ምሳሌ ቮ የሚለውን ጥያቄ የሚመልስ ነው ዳቲቭ። አኩዛቲቭ ደግሞ ቮሂን የሚለውን ጥያቄ የሚመልስ ነው። ይሄን ተምራችሁታል መቼስ እየደገምኩት ካልሆነ በስተቀር። ድንገት ያልተማራችሁ ካላችሁ ለመግለጽ ያክል ለምሳሌ ቮ ብስቱ ብሎ የሆነ ሰው ሲጠይቃችሁ የት ናችሁ ብላችሁ ሲጠይቃችሁ ለምሳሌ ኢንዲያ ኪርኸ ትላላችሁ ማለት ነው አይደለ? ዲ ነው የሚወስደው ፌሚኒን ነው አይደለ? ኪርኸ ግን ደ የሚለውን የሚወስድበት ምክንያት ምንድነው? ዳቲቭ ስለሆነ የት የሚለውን ስለሚመልስ እንደ ኪርኸ። ይሄኛው ደግሞ ኢንዲ ኪርኸ። ገብቷችኋል? ስለዚህ እርግጥ ይሄ አይደለም አሁን ዋናው ትምህርታችን፣ ግን ምሳሌውን እንድታዩ ታክል ነው። ለምሳሌ ኦኬ እሺ ኢንዲ ኪርኸ አኩዛቲቭ ይሆናል። ደ ደግሞ ደ ኪርኸ ሲሆን ደግሞ ዳቲቭ ይሆናል ማለት ነው። እሺ ከዚህ ከእንቅስቃሴዎች ጋር ከተያያዘው ነገር ጋር አልፎ ዋናው ማየት ያለባችሁ ቨርቡ የሚወስደው እንትን ምንድነው? የሚወስደው አኩዛቲቭ ነው ወይስ ዳቲቭ ነው የሚለውን ነው ዋናው ማየት ያለባችሁ። እሺ ቨርቦቹን እንቀጥል። ለምሳሌ ሄልፍን አይደል? ሌላው ደግሞ ዜን ለምሳሌ ጌብን በጣም ቀላል ቨርቦች ናቸው። ኦኬ ለምሳሌ ጌብን ወይ ደግሞ ፍራግን ለምሳሌ ኦኬ አሁን ሄልፈን መርዳት ከሆነ ሄልፈን የሚለው ቃል የሚለው ቨርብ የሚወስደው አኩዛቲቭ ነው ወይስ ዳቲቭ ነው የሚለውን ስንመልስ ይሄን የምታጠኑት ነገር ነው። ዳቲቭ ነው የሚወስደው። das heißt ለምሳሌ ich helfe dir የሆነበት ምክንያት ያው ይሄን ታውቁታላችሁ። ለምሳሌ ዱ የሚለው ቃል ዱ የሚለው አንተ አንቺ የሚለው ቃል ዳቲቭ ሲሆን ምንድነው የሚሆነው? ዲር አይደለ?
አኩሳቲቭ ሲሆን ምንድነው የሚወስደው ዲሽ ይሰየድሽ ለምሳሌ አይደለ ስለዚህ እዚህ ጋር ዳቲቭ ስለሆነ ich helfe dir ይሆናል ማለት ነው አያችሁት አይደለ ይሄ ነው አሁን የዳቲቭ እና የአኩሳቲቭ ልዩነት ኦኬ እሺ ሌላ ለምሳሌ ዜን ደግሞ ምንድነው የሚወስደው ለምሳሌ ዜን የሚለው አኩሳቲቭ ነው የሚወስደው ዜን የሚለው verb አኩሳቲቭ ነው የሚወስደው ለምሳሌ ልክ ይሄኛውን እንዳለ ብንወስደው ወይ ደግሞ ሌላ ብንቀይር ይሄ ሳብጀክቱን ብንቀይር ማለት ነው ዜን mich nicht ለምሳሌ ማለት ነው mich አሁን የሚለው ኢሽ አለ አይደለ ዳቲቭ ሲሆን ምንድነው mir አይደል ይሄን ታውቁታል ይሄን ይወላችሁ ኦኬ አሁን አለፍ እያልኩ እያስተማርኩኝ ያለሁት ለመሰላችሁ እነኚህ ነገሮች ዳቲቭ ሲሆን ምንድነው የሚወስደው አኩሳቲቭ ሲሆን ምንድነው የሚወስደው ለምሳሌ ኢሽ ከሆነ mir dich ናምን du dir የሚለው ነገር በበፊት ቪዲዮዎች ላይ አስተምሬያለሁ ስለዚህ ያን መድገም እንዳይሆንብኝ ኦሬዲ ተምራችሁታል ብዬ ስላሰብኩኝ ነው በፍጥነት ወደዚህ እነኚህ ምንድነው እየገለጽኩላችሁ ያለሁት ማለት ነው ያላያችሁት ካላችሁ ዛሬ መታየን ጀርመንኛ መማር የምትፈልጉ ካላችሁ ፕሊዝ ወደ 9 ምናምን የሚሆን ቪዲዮዎች አሉ የጀርመንኛ ቪዲዮዎች በጣም መነሻዎቹን ያስተማርኩበት ማለት ነው ማለት ለምሳሌ ich du sie er ምናምን ብዬ ያስተማርኩ የመጀመሪያዎቹ ገና ይሄ ፕሮኖምን ጀምሮ ያለው ትምህርት ይሄ አለ ገና ከመጀመሪያው አይንስ ሌቭል በጣም አይንስ ሌቭል የሆነው ትምህርት የመጀመሪያዎቹ ቪዲዮዎች ላይ ስላስተማርኩኝ አዲስ የሆናችሁ ካላችሁ እነኛ ቪዲዮዎች እዩ ካልሆነ ይሄ ላይገባችሁ ይችላል ግራ ሊያጋባችሁ በጣም አዲስ ጀማሪ ሆናችሁ ግራ ሊያጋባችሁ ይችላል ስለዚህ እነኛ ቪዲዮዎች እዩዋቸው ፕሊዝ ግን የትንሽ ከኔ ጋር አብራችሁ የተማራችሁ ካላችሁ ይሄ ግራ አይገባችሁ ምክንያቱም ስለገለጽኩት ማለት ነው ስለዚህ አሁን ዜን የሚለው verb የሚወስደው አኩሳቲቭ ነው አኩሳቲቭ ለምንድነው ኢሽ ቅድም በዲና በዱና በዲና በዲሽ እንደገለጽኩት ኢሽ የሚሆነው አኩሳቲቭ ሲሆን ሚሽ ስለሚሆን ማለት ነው ስለዚህ ማየት ዜን ማለት ነው ማየት አኩሳቲቭ ነው የሚወስደው ስለዚህ አሁን እነኚህ ቨርቦች በጣም እንዳለ ያሉ ቨርቦችን ብትገልጹ ብታዩዋቸው በጉግል ላይ ብታዩዋቸው የሚወስዱትን ነገር አብራችሁ ማየት ትችላላችሁ ወይ ደግሞ አለባችሁ አኩሳቲቭ ነው የሚቀጥለው ከቨርቡ በኋላ ወይስ ዳቲቭ ነው ለምሳሌ ጌብን ከሆነ ዲየ ማለት ዳቲቭ ነው የሚወስደው ስለዚህ ich gebe dir ነው ምለው እንጂ ich gebe dich አልልም ማለት ነው ገብታችኋል አሁን እዚህ ጋር ይሄ አኩሳቲቭ ወሰደ ይሄ ዳቲቭ ወሰደ ፍራግን ለምሳሌ አኩሳቲቭ ነው የሚወስደው ስለዚህ ich frage dich ነው እንጂ ምለው ich frage dir አልልም ኦኬ ታዲያ እንዴት ታውቃችኋለህ ካላችሁ ሆይ ማንበብና ራሳችሁ የሚወስዱትን እንትን ዳቲቭ ነው ወይስ አኩሳቲቭ የሚለውን ማጥናት ያለባችሁ አንደኛው ዋናው ነገር ሁለተኛው ግን ህግ ብለው ያወጡት ምክንያቱም ህግ ብለው በጀርመን ቋንቋ አንድ ነገር ለምነግራችሁ ነገር ህግ ብለው የሚያወጡት ነገር ለሁሉም አይሰራም አንዳንዴ ችግር አለበት ኢሬጉላር እና ለምሳሌ ሬጉላር የምንላቸው ነገሮች አሉ አይደል በእንግሊዘኛ ልክ እንደዛም በጀርመን አንዳንዴ ህጎቹ ማይሰሩ ህግ ተብሎ የወጣው ነገር አንዳንዴ ማይሰራበት ኬስ ስላለ በተወሰነ መልኩ ወደ 80% የሚሆኑት ወይ ደግሞ ብዙ ጊዜ የሚሰሩትን ህጎች ልንገራችሁ ማለት ነው አንደኛው ለምሳሌ ፎርታይል ወይ ደግሞ የሚጠቅም ነገር ለምሳሌ አንድ ነገር ላስረዳችሁ አሁን እዚህ ጋር ለምሳሌ ich gebe dir ከሆነ ich gebe dir was ምንስ እንደው መሰጥ እሱ መቀጠል ትችላላችሁ አረፍተ ነገሩን መጨረስ ትችላላችሁ ich gebe dir ምናምን ወይ ደግሞ ምናምን ደስ እሺ ያላለቀ አረፍተ ነገር ነው ግን ለማስረዳት ያክል ich gebe dir ነው የሚወስደው ዳቲቭ ነው የሚወስደው ማለት ነው ዳቲቭ የሚወስድበት ምክንያት ጌብን ምንድነው መስጠት ነው እዚህ ጋር ተጠቃሚው ማን ነው እናንተ ናችሁ ወይ ደግሞ ich gebe dir ካልኩኝ እሰጣለሁ ብዙ ጊዜ ዳቲቭ የሚወስደው ሰዎች ላይ የሚሰራ አረፍተ ነገር ሲሆን ዳቲቭ ይወስዳል አንደኛ ሁለተኛ ደግሞ ያ ሰው ተጠቃሚ ከሆነ እኔ ሰጪ ሆኜ የሚቀበለው ሰው ተጠቃሚ ሲሆን ብዙ ጊዜ ከሳብጀክት ነኝ እኔ አይደለ እኔ ሰጥሃለሁ የምሰጠው ሰው ተጠቃሚ ነው ዲየ በዚህ ኬስ ዲየ አንተ ወይ አንቺ ነሽ አይደለ እሰጥሻለሁ ወይ እሰጥሃለሁ ነው ያልኩት ብዙ ጊዜ ያ ሰው ተጠቃሚ ከሆነ ዳቲቭ ይወስዳል ነገሩ ደግሞ ያ ሰው ተጠቃሚ መሆኑ ሳይሆን ነገሩ የሚያተኩረው እኔ እዛ ሰው ላይ ያለኝ ለምሳሌ እንዴት ብዬ ላስረዳችሁ ለምሳሌ ich sehe dich ይሆናል
ich gebe dir ሆኖ ich sehe dich ይሆናል አይደል dir የሆነበት ምክንያት ቀደም እንዳልኳችሁ ያ ሰው ተጠቃሚ ነው አንተ ተጠቃሚ ነው አንተ ተጠቃሚ ነሽ ስለዚህ ዳቲቭ ይወስዳል ቨርቡ ግን sehen ከሆነ ምንም የምትጠቀሚው ወይ ደግሞ የምትጠቀመው ነገር የለም እነኚህ ቨርቦች ብዙ ጊዜ በዛ ነገር ይሰራል ስለዚህ ምንም የምትጠቀመው ወይ የምትጠቀሚው ነገር ሳይኖር ሲቀር dich አኩሳቲቭ ይወስዳል ማለት ነው ገብቷችኋል አማርኛ ኦኬ በሌላ ምሳሌ ልስጣችሁ እንዲገባችሁ በደንብ ለምሳሌ ich helfe dir ያ ich helfe dir ከሆነ ለምሳሌ ለምንድነው ዲሽ ያልወሰደው ወይ ደግሞ ለምንድነው አኩሳቲቭ ያልወሰደው ብላችሁ ከጠየቃችሁ ሄልፍን ምንድነው መርዳት ነው አይደል ስለዚህ አንተ ተጠቃሚ ነህ ወይ ደግሞ አንቺ ተጠቃሚ ነሽ እኔ ነኝ ማግዝሽ እኔ ነኝ መረዳህ ich helfe dir ከእንትኑ ጋር ግዴ ለምን ይረዳሃለው ካልኩኝ ቅድም እንዳልኩት ይሄም ያለ ቀረፍተ ነገር አይደለም ich helfe dir ምንድነው የምትረዳኝ የሆነ ነገር አውርታችኋል ወይ ደግሞ ተነጋግራችኋል ኤኒዌይ እሱ አይደለም ዋናው ነገር ich helfe dir ከሆነ አያችሁ አንተ ወይ አንቺ ተጠቃሚ ነሽ ስለዚህ ዳቲቭ ይወስዳል በዳቲቭ ሲሆን ዱ ሆነ ወደ dir ይሆናል ማለት ነው አያችሁ አሁን ተጠቃሚ ስለሆናችሁ ዳቲቭ ኦኬ ለምሳሌ ሌላው አሁን ከዚሁ ጋር ቀጥሎ ለምሳሌ ich brauche ከሆነ dir አይደለም dich ይሆናል ማለት ich brauche dich አያችሁ አሁን ታስፈልገኛለህ ወይ ታስፈልገኛለሽ ማለት ነው ወይ ደግሞ የሆነ ነገር መጠቀም አለብኝ ስለዚህ ich brauche dich በዚህ ነገር ውስጥ ፈልግሃለሁ ወይ ፈልግሻለሁ ማለት ነው የሆነ ነገር እንድትረጂኝ ወይ እንድትረዳኝ ይሆናል ወይ ደግሞ ታስፈልገኛል ስለዚህ እዚህ ጋር አያችሁ ተጠቃሚው ማን ነው እኔ ነኝ አጻፋ አድራጊው ማን ነው እኔ ነኝ እናንተ እዚህ ጋር ተጠቃሚ አይደላችሁ ስለዚህ አኩሳቲቭ ወሰደ ማለት ነው ልክ እንደ sehr dich ይሄኛው አኩሳቲቭ ወሰደ ማለት ነው አያችሁት ልዩነቱ ለምን አዳቲቭና አኩሳቲቭ ኦኬ እነኚህ ነገሮች ሁሌ ይሰራሉ ወይ የሚለውን ነገር ኖ አይሰሩም አሁን እዚህ ጋር በጣም ኢምፖርታንት የሆነ ነገር ልንገራችሁ እንዳልኳችሁ ቅድም 80% ምናምን የሚሆኑ ህጎች ይሰራሉ አንዳንድ ህጎች ላይ ግን ላይሰራ ይችላል ያ ስለዚህ አሁን የማይሰራበት ኬዝ አለ ሁሌ ተጠቃሚ ሲሆን ነው ወይ ዳቲቭ የሚወስደው ብላችሁ እንዳትይዙልኝ በዚህ ምክንያቱም ይሄ ፋልሽ ነው ሁሌ አይደለም ብዙ ጊዜ ነው እንደዛ የሚሆነው ለምሳሌ አሁን ለምሳሌ ዛግን ኦኬ ዛግን ከሆነ አሁን ዛግን ቨርቡ እዚህ ጋር ጽፌዋለሁ አልጻፍኩትም ኦኬ ሌላ ቨርብ ዛግን መናገር እሺ አሁን በመናገር ላይ የሚሆነው ምንድነው የሚሆነው በመናገር ላይ የሚሆነው ኬዝ ምንድነው አያችሁ አሁን እዚህ ጋር ነው በደንብ ማጥናት ያለባችሁ ለምሳሌ ich sage ምንድነው የምጽፈው ich sage dir ብዬ የሆነ ነገር እናገራለሁ ich sage dir ከዛ ኮማ das እዚህ ጋር ያው ንግግሩን እንትኑን ማወቅ አለባችሁ ለምሳሌ ich sage dir das du ምናምን ብዬ እናገራለሁ አሁን እዚህ ጋር ተጠቃሚ አይደላችሁም ምክንያቱም ኔጌቲቭ ነገር ልነግርህ እችላለሁ ኔጌቲቭ ነገር ልነግርሽ እችላለሁ ich sage dir das ምናምን ብዬ የሆነ መጥፎ ነገር ብናገር ለምሳሌ ተጠቃሚ ሆናችሁ አይደለም ገብታችኋል ስለዚህ ሁሌ ዳቲቭ ተጠቃሚ የምትሆኑበት ኬዝ ላይ ነው የሚወስደው ብላችሁ ሁሌ እንዳትይዙ ለማለት ምሳሌ ልሰጣችሁ ነው ዛግን የሚለው ቨርብ የሚወስደው ዳቲቭ ነው ዳቲቭ የወሰደበት ምክንያት ግን ተጠቃሚ ስለሆናችሁ አይደለም ብዙ ጊዜ ግን እንደዛ ሲሆን ይወስዳል አሁን እነዚህ ነገሮች ትንሽ ግራ ያጋባሉ አዎ ግራ ያጋባሉ ለምሳሌ በሌላ መልኩ በምን ማየት ትችላላችሁ ይሄን ነገር ፎከስ የሚደረገው በምን ላይ ነው አሁን ለምሳሌ ጊቭን ከሆነ የሆነ ሰው የሆነ ነገር ሰጠኝ ከሆነ ስለመስጠት ነው ሞር ያወራን ያለ ነው አይደለ አንተ ላይ ያለ ነገር አይደለም አንተ ላይ ያለ ወይ ደግሞ አንቺ ላይ አሁን ለምሳሌ ich gebe dir das Buch ከሆነ ለምሳሌ መጽሐፉን ሰጥሻለሁ ወይ ሰጥሃለሁ ከሆነ ዋው ታቲኮ መጽሐፉን ሰጠኝ you see ወይ ደግሞ 200 euro በሆነ ነገር ተነስቼ 200 euro ich gebe dir 200 euro ምናምን alles gut ምናምን ብዬ ብነግራችሁ ብልህ ወይ ብልሽ እንዴ 200 ዩሮ ዝም ብሎ ሰጠኝ ታቲ ስለዚህ ሞር መታተኩሩት ምን ላይ ነው መስጠት የሚለው ነገር ላይ ነው አይደለ በዛ ሲሆን አጻፋ ተቀባይ ትሆናላችሁ እናንተ ያ ሲሆን ዳቲቭ ይወስዳል ብዙ ጊዜ ስለዚህ dir ይወስዳል ማለት ግን ለምሳሌ መስጠት ላይ ሳይሆን በሌላ መልኩ እዚህ ጋር አንድ ነገር ልገራችሁ ለምሳሌ ich liebe dich ከሆነ ለምሳሌ በጣም ብዙ ጊዜ የምናውቀው እንትን አይደለ አሁን የሁለቱ ልዩነት ልንገራችሁ ለምሳሌ የትኛው ጋር ነው ich gebe dir 200 ዩሮ ምናምን 300 ዩሮ እና ich liebe dich ለምንድነው እዚህ ጋር አኩሳቲቭ የወሰደው dich ለምንድነው እዚህ ጋር ዳቲቭ የወሰደው አሁን እዚህ ጋር ቀደም እንዳልኳችሁ ስለመስጠት ነው ሞር ኤምፋሳይዝ ያደርገን ያለው መስጠት ላይ ነው ich liebe dich ከሆነ ግን ዋው ይወደኛል ማን ላይ ያተኩራል ማለት ነው አንተ ላይ ወይ አንቺ ላይ ነገሩ ከቁሳዊ ነገር ላይ ሳይሆን ቁሳዊ ነገር ላይ ማተኮር ሳይሆን አንተ ላይ ወይ አንቺ ላይ የሚያተኩር ከሆነ ምን ይሆናል ማለት ነው አኩሳቲቭ ይወስዳል ሌላ ቅድም እንዳልኳችሁ ከፎርታይ ሌላ ደግሞ ያን የምታውቁበት ምክንያት ነው እየነገርኳችሁ ያለው ኦኬ ich liebe dich ይሆናል ለምን አንተን በቃ ich liebe dich ከሆነ ዋው ወድሃለሁ ነው አይደል ስለዚህ ስለማውደድ ምናምን ማንን እኔን ዋይ እኔን ሞር ፐርዞን ላይ ያተኩራል
ስለዚህ አኩዛቲቭ ልክ ለምሳሌ ich sehe dich ለምሳሌ ich sehe dich እዚህ ጋር ጽፌያለሁ ich sehe dich ከሆነ ማየት ላይ አይደለም የሚያተኩረው አንተ ላይ አንቺ ላይ ማየትን weißt du was ich meine ገብቶሻል አንተ ላይ ወይ አንቺ ላይ ያተኩራል ማለት ነው ስለዚህ ich sehe dich ይሆናል geben ግን ከሆነ ለምሳሌ ich schreibe dir später ካልኩኝ schreiben ለምሳሌ dich አይወስድም dir ነው የሚወስደው አኩዛቲቭ ዳቲቭ የሚለውን ስንመረምር schreiben የሚለው verb የሚወስደው ዳቲቭ ነው መጽሐፍ ላይ ስለሚያተኩር ኦኬ በተወሰነ መልኩ የገባችሁ ይመስለኛል I think እመኛለሁ አስባለሁ ፕሊዝ ጥያቄ ካላችሁ ኤኒቲንግ ክሊር ያለው ነገር ካለ ኮሜንት ላይ ጻፉልኝ በደንብ ክሊር እናደርጋለሁ ሌላው ደግሞ እዚህ ጋር መናገር የምፈልገው ነገር ኦንላይን መመዝገብ የምትፈልጉ ኦንላይን መስራት የምትፈልጉ መማር የምትፈልጉ በጣም ያሳድጋል ኦንላይን እንደዚህ ፌስ ቱ ፌስ እየተገናኘን ማለት ነው ለጀማሪዎች ጀርመንኛ ለጀማሪዎች ነው ማስተምረው እኔ እውነቱን ለመናገር ማለት ነውና መማር የምትፈልጉ እዛ ላይ ትጽፉልኛላችሁ ወይስ እየተገናኘ ማንኛውንም ጥያቄ በአ ሌቭል አይንስ አስፋይና በአይንስ ሌቭል ያለ ማንኛውንም ጥያቄ የምመልስበት የምናወራበት ኦንላይን ክላስ ይሆናል ማለት ነው ኦኬ ይሄ በተወሰነ መልኩ የገባችሁ ይመስለኛል አሁን አንድ ነገር እዚህ ጋር ልንገራችሁ እሺ ለምሳሌ